ያቋረጥነው ምን ላይ ነበር? የሰው ልጅ ከሞተ በኋላ ቀብር ውስጥ እንደገባ 3 የቀብር ጥያቄዎችን ይጠየቃል። እነዚያን 3 ጥያቄዎች ከመለሰ እድለኛ ይሆናል። እነዚያን 3 ጥያቄዎች ካልመለሰ የመጨረሻ እድለቢስ መሆኑና ቀጣይ ጀሃነም እንደሚገባ ይነገረዋል። በትክክል የመለሰው ደግሞ እድለኛ መሆኑ ተነግሮት ከዚህም በኋላ ያለው ህይወቱ ደስተኛ ህይወትና የጀነት ሰው እንደሆነም ጭምር ይነገረዋል ማለት ነው። ጥያቄዎችን የሚጠይቁት 2 መላእክቶች ናቸው። ልክ ከወረዱ በኋላ ይጠይቁታል። ቀብር ውስጥ ምን ብለው ይጠይቁታል? የመጀመሪያው ጥያቄ መረቡክ የሚል ነው። ጌታህ ማን ነው ብለው ይጠይቁታል። ትክክለኛ አማኝ ከነበር እዚህ ምድር ላይ ምን ብሎ ይመልሳል? ረቢ አላህ፣ ጌታዬ አላህ ነው ብሎ ይመልሳል። ወደ ሁለተኛው ጥያቄ ይሄዳሉ። ወማ ዲኑክ ይሉታል። ሃይማኖትህስ ምንድነው ይሉታል። ዲኒ አልኢስላም፣ ሃይማኖቴ እስልምና ነው ይላቸዋል። ወደ ሶስተኛው ጥያቄ ይሸጋገራሉ። ምን ብለው ይጠይቁታል? ወማ هذا الرجل الذي بعث فيكم፣ ያ ወደ እናንተ የተላከው ሰው ማን ነው ምንስ ነው ብለው ይጠይቁታል። እርሱም ምን ብሎ ይመልሳል? ወደኛ የተላከው ሰውማ ከአላህ ዘንድ ሙሐመድ የሚባል መልእክተኛና ነብይ ነው ከአላህ ዘንድ የተላከ ብሎ ይመልሳል ማለት ነው። ከዚያም ምን ብለው ይጠይቁታል? ወማ ዓለመክ፣ ማን ነው ይሄን ያስተማረህ? ይሄንን ሁሉ 3ቱን ጥያቄዎች ከመለሰ በኋላ ማለት ነው። ማን ያስተማረህ ሲሉት ቀረእቱ ኪታብ አላህ ፈአመንቱ ቢሂ ወሰደቅቱ ቢሂ ይላቸዋል። ይህንም ማያወቅኩት ቁርአንን አንብቤና አምኜበት ነው ብሎ ይነግራቸዋል። ከዚያም አምላካችን አላህ ይህ ሰው መልሱን በትክክል እንደመለሰ ያረጋግጥለትና እንዲህ ሲል ይጣራል። ሰደቀ አብዲ፣ ባሪያዬ እውነት መልሷል፣ እውነት ተናግሯል። ከጀነት ሰዎች ጻፉት፣ እንዲሁም ከጀነት ምንጣፍ ውሰዱለት ቀብሩ፣ እንዲሁም ከጀነት ልብሶችን ውሰዱለት፣ እንዲሁም የጀነትን በር ክፈቱለትና የጀነትን ሽታና ጸጋ እየወሰደ እስከ ቂያማ ድረስ ይቆይ። ከዚያም በኋላ ቂያማ ስትቆም ወደ ጀነት ይገባል ብሎ ይመሰከርለታል። ይህ ቃል ከአምላክ ዘንድ ይነገረዋል ማለት ነው። ከዚያም በኋላ የሆነ ደስ የሚል ሰው፣ በጣም ደስ የሚል ሽታ ጠረን ያለው ሰው ወደ እርሱ ይመጣል። ያም ሰው ይመጣና እንኳን ደስ ያለህ ይለዋል። ይህም ሰው ምን ይላል? የተቀበረው ማነህ አንተ ብሎ ይጠይቀዋል። ምን ብሎ ይመልስለታል? ያኛው እኔማ ዱንያ ላይ ስትሰራኝ የነበረው መልካም ስራ ነኝ ይለዋል። ከዚህ በኋላ ደስተኛ ህይወት ይገጥመሃል ብሎ ይነግረዋል። መልካም ስራው